በዛሬው ቪዲዮ ብዙዎቻችንን ስለሚያስቸግረን አንድ አሳሳቢ ጉዳይ ነው የምንመለከተው። እስኪ ዙሪያችሁን በሚገባ ተመልከቱት። የሚጠብቃችሁ ወታደር፣ የሚደርስላችሁ መተማመኛ የለም። ጧት ላይ ካልጋችሁ ጎትቶ አንስቶ ወደ ህልማችሁ እንድትሮጡ ሊያበረታታችሁ ማንም አይመጣም። ከባድ ሊመስል ይችላል፣ ነገር ግን መራሩ እውነታ ይሄ ነው። ቢሆንም ይህንን እውነት ወደ ውስጣችን ስናስገባው ማንም እንደማይመጣልን እንረዳለን። እኛ ብቻ ነን ራሳችንን ወደምንፈልገው ቦታ የምንወስደው። ያላችሁበት ቦታ፣ ያላችሁበት ሁኔታን ታማርሩታላችሁ። ያንን ኔጌቲቭን ነገር በምንም መንገድ ይሁን ከውስጣችሁ አስወጡት። ከዚያም አሁን ምንድነው ማድረግ ያለብኝ ብላችሁ ራሳችሁን ጠይቁ። ምክንያቱም ወሳኙ ነገር እዚህ ጋር ነው። ማማረር፣ መውቀስ፣ ሰበብ መደርደር በፍጹም ምንም ነገር ለውጦ አያውቅም፣ ደግሞም አይለውጥም። የሆነ ተአምር እስኪፈጠር መና እስኪወርድ ለመጠበቅ ከወሰናችሁ ምርጫው የናንተ ነው። የዛሬ 10 ዓመት ምንም ነገር ሳይለወጥ ባላችሁበት ነው ራሳችሁን የምታገኙት። ያኔ ግን ጸጸት ወርሷችሁ ነገሮችን የምትቀይሩበት ጊዜ አታችሁ ነው የምትነቁት። እኔም እዛ ነበርኩኝ። አንድ ግድግዳ ላይ ያፈጠጡ ነገሮች እንዴት ከቁጥጥር ውጪ እንደሆኑ ማሰብን አውቀዋለሁ። በእያንዳንዱ ንጋት ያለምንም ኢነርጂ ከእንቅልፍ መነሳት፣ በዜሮ እምነት፣ በዜሮ ጥንካሬ ቀንን መጀመርን አልፌበታለሁ። ነገር ግን ምን ህይወቴን እንደቀየረው ታውቃላችሁ? መስታወት ፊት ቆሜ ራሴን እያየሁት ሁሉም ነገር የሚለወጠው በእኔ እንደሆነ ባስተዋልኩበት ቅጽበት ነው። ህይወቴ፣ ምርጫዬ፣ የነገ ተስፋዬ፣ ሁሉ ነገር የራሴ ኃላፊነት እንደሆነ ተረዳው። ይህን ነገር ደግሞ ምናልባትም ወደ ውስጣችሁ የምታስገቡት መራሩና ከባዱ መድኃኒት ሊሆን ይችላል። ነገር ግን ብቸኛው መዳኛ ደግሞ እሱ ነው። ማንም ሊያድናችሁ አይመጣም። ነገር ግን አንዴ ይህን ስታምኑና ስትቀበሉት ታሪካችሁን በአዲስ የምትጽፉበት ኃይል በእጃችሁ እንዳለ ትረዳላችሁ። ዙሪያችሁ ያላችሁበት ሁኔታ መጥፎ ሊሆን ይችላል። በዕዳ ተዘፍቃችሁም ሊሆን ይችላል። የፍቅር ግንኙነታችሁ ልብ በሚያደማ መልኩ ተቋርጦም ሊሆን ይችላል። የጤና ቀውስ ውስጥ ሆናችሁም እኮ ሊሆን ይችላል። እውነት ነው፣ ነገሮቹ ከባድ ናቸው። ነገር ግን የግድ መቀበል አለብን። ለመዳን ህመማችን መታወቅና እንዳመመን ማመን የግድ ነው። ከችግራችሁ አትደበቁ። ፊት ለፊት ውጡና ተጋፈጡት። ከህመማችሁ በሸሻችሁ ቁጥር በራሳችሁ ላይ ኃይል እንዲኖረው እየፈቀዳችሁለት ነው። ስትጋፈጡት ግን ኃይላችሁን መልሳችሁ ትቀበሉታላችሁ። ብዙዎቻችን ምኞት የበዛበትን መንገድ እንፈልጋለን። ነገር ግን ያ መንገድ ወዴትም አይደርሰንም። በቀላል መንገዶች በመራመድ ማደግ አይታሰብም። እድገትና ስኬት የሚመጣው በአእምሮም ሆነ በአካል ፈተና በበዛበት በታገልንበት መንገድ ብቻ ነው። ያላችሁበት ቦታ ትግል የበዛበት ከሆነ ያ የናንተ እድል ያለበት ቦታ ነው። ያላታገለን ያላለፋን መንገድ አይለውጠንም። በእሳት ውስጥ የሚያልፉ ሰዎች ናቸው ጠንክረው የሚወጡት። ሁሌም ቢሆን የፈለገው ነገር ቢመጣ ወደፊት መጓዝን የመረጡት ናቸው ህይወትን የሚያሸንፉት። አብዛኞቻችን ከልጅነት ጀምሮ ያደግነው የሆነ ሰውን ፍቃድ እየጠበቅን፣ የአባታችንን ወይም የእናታችንን፣ የመምህራችንንና ያለቃችንን ፍቃድ ጠብቀናል። ነገር ግን ያ መንገድ ውሸት ነው። ፍቃድ መጠየቅ ያለብን ብቸኛው ሰው በመስታወት ውስጥ የምንመለከተው የራሳችንን መልክ ብቻ ነው። ነገር ግን ሌላ ሰው ያንን እንዲሰጠን ከጠበቀን እድሜ ዘመናችንን በመጠበቅ እንደምናሳልፍ አንዘንጋ። የቢዝነስ ሐሳብ አላችሁ? አሁኑኑ መታገል ጀምሩለት። የሆነ ያክል ኪሎ ከሰውነታችሁ ላይ መቀነስ ትፈልጋላችሁ? በሉ የስፖርት ጫማችሁን ለበሱና መሮጥ ጀምሩ። አዲስ ዕውቀትን መያዝ ትፈልጋላችሁ? በሉ መጽሐፍትን ክፈቱ፣ ኢንተርኔትን ተጠቀሙና ያንን ኮርስ ተማሩ፣ ዕውቀታችሁንም ጨብጡ። የሆነ ነገር አድርጉ፣ ማውራታችሁን አቆሙ። ዓለም የሆነ ነገር ምን ያክል ፈለጋችሁት የሚለው አይመለከታትም። ነገር ግን ዓለም ግድ የሚሰጣት ምን ያክል ውጤት አስመዘገባችሁ የሚለው ነው። ጥረታችሁ፣ ልፋታችሁ ነው ዋጋ የሚኖረው። ነገሮች ሲጨላልሙ፣ ጅማሬዎቻችሁ የማይሳኩ ሲመስሉ ምንድነው የምታደርጉት? መታገል ትቀጥላላችሁ ወይስ ደግሞ እጅ ትሰጣላችሁ? ላለማቆም በየቀኑ በቦታችሁ ትገኛላችሁ ወይስ ደግሞ ለማቋረጥ ትወስናላችሁ? ሞቲቬሽን ወይም ደግሞ አነቃቂ ነገሮች ለጊዜውም ቢሆን መነሳሳትን ሊፈጥሩልን ይችላሉ። ነገር ግን ሞቲቬሽን ሲደክመንና ሰዎች ሳያበረታቱን ሲቀሩ ወዲያውኑ ስሜቱ ይሞታል። ልክ ሌሊት 11 ሰዓት ላይ የቀጠርነው አላርም ሲጮህና ውጪው ግን ብርዳማ ሲሆን ያኔ ነው ዲሲፕሊናችን የሚፈተነው። በነገራችን ላይ ዲሲፕሊን የተዋበ ቀላል የሆነ ነገር አይደለም። ዲሲፕሊን በፍጹም አለማቆም ነው። ልክ ጥርሳችንን እንደመቦረሽ፣ ልክ ምግብ እንደመብላት በየቀኑ የማንዘነጋውና የህይወታችን ልምድ መሆን ያለበት ጉዳይ ነው። ዲሲፕሊን ምንም ቢፈጠር ማንደራደርበት፣ በምንም ሁኔታ ውስጥ መጠበቅና መፈጸም ያለብን ጉዳይ ነው።
ምክንያቱም እሱን አለማድረግና እሱን አለመከተል የውድቀታችን ጥንስስ መነሻ ነው የሚሆነው። በጧት መነሳት ሊሆን ይችላል፣ አምሽቶ ማጥናትና መስራት፣ በረፍት ቀናትም ጭምር መስራት ነው ዲሲፕሊን። ዲሲፕሊን ቢሆንልኝ በምንለውና በምናደርገው ድርጊት መካከል ያለ ድልድይ ነው። ስለዚህ የሚያነቃቁን ነገሮች ላይ ጥገኛ መሆን እናቁም። ሞቲቬሽን ጊዜያዊ ነገር ሲሆን፣ ዲሲፕሊን ደግሞ ዘላለም አብሮን የሚኖር ልማድ ነው። ብዙዎቻችን የምንደረድራቸው ብዙ ሰበቦች አሉ። አርጅቻለሁ፣ ገንዘብ የለኝም፣ ጊዜ የለኝም፣ በጣም ደክሞኛል የሚሉ የማያባሩ ሰበቦችን እንደረድራለን። አስተውሉ። ሁሌም ቢሆን የሆነ ነገርን ለመስራት ሰበቦች አናጣም። ላለመራመድ፣ ወደ ስኬት ላለመጠጋት የማንለው የለም። ነገር ግን የዘነጋነው ነገር ለነዚህ ነገሮች ሁሉ እምቢ ባልን ቁጥር ወደፊት ለምንታሰርበት እስር ቤት አንዳንድ ጡብ እያስቀመጥን መሆኑን ነው። ያንን ግንብ ደግሞ ማንም ቢሆን አያሻግረንም። ነገር ግን እዚህ ጋር ያለው ጥሩ ዜና እነዚህን ጡቦች ቀስ በቀስ እያንዳንዱን አንስተን ማስወገድ እንችላለን። እስኪ እንዲህ ማለት እንጀምር። እርግጥ ነው አሁን ገንዘብ የለኝም፣ ነገር ግን ተጨማሪ ሰዓት ብሰራ እኮ ማሳካት እችላለሁ እንበል። ወጪዎቼን በቀንስ ወይም ደግሞ አዳዲስ ክህሎቶችን ብማር ተጨማሪ ገንዘብ ማግኘት እችላለሁ እንበል። ወይም ደግሞ ሰዓት የለኝም፣ ነገር ግን እስኪ የቀን ውሎዬን በሚገባ ልፈትሸውና በምን እንዳጠፋሁት ልመርምር፣ ቲክቶክ እያየሁ ቴሌቪዥን ላይ አፍጥጬን ያሳለፍኩት ብለን እንጠይቅ። ታዲያ እዚህ ጋር ጥያቄው ይህን ማድረጋችን ምን ይፈጥራል የሚል ነው። አያችሁ፣ ያን የደረደራችሁት ሰበብ ዝም ብሎ የምናብ ዓለም ሰበብ እንደሆነ ታውቁታላችሁ። ለትንሽ ጊዜም ቢሆን የተረጋጋ ነገር ላይ እንደሆናችሁ እንዲሰማችሁ ያደርግና በምቾት ሰገነታችሁ ላይ እንድትቆዩ ያደርጋል። ያ ሁኔታ ደግሞ በሂደት ወደፊትም ወደ ኋላም የማትሉበት መሃል ሰፋሪ የሆነ ህይወት ውስጥ ዘላለም ይቸነክራችኋል። እዛ ከሆነ መቆየት የምትፈልጉት ሰበብ መደርደራችሁን ቀጥሉ። ነገር ግን ቀንበሩን መስበር፣ ነፃነቱን ማወጅ ነው የምንፈልገው የምትሉ ከሆነ ደግሞ ግድግዳውን ማፍረስ ጀምሩ። ብዙ ጊዜ ከድክመታችን ተደብቀን በሌሎች መንገዶች ለመራመድ እንሞክራለን። አሁን ይህንን ነገር ነው ገልብጠን ድካማችንን መጋፈጥ ያለብን። በዛ መንገድ ብቻ ነው ማደግ የምንችለው። እድገት እኮ ከባባድ ነገሮችን በመወጣት እንጂ በቀላልና በተደላደሉ መንገዶች በመራመድ አይመጣም። አይሆንም መባልን፣ መውደቅን ልናልፍበት እንችላለን። ነገር ግን መውደቅ የመነሳት በጽናት የመቆም መሰረት ነው። ስለዚህ በህመም ውስጥ ለማለፍ ዝግጁ ነው። መንገዱ አስቸጋሪ ሲሆንብንና መሰናክሎች ሲበዙብን መጀመሪያ የተነሳንበትን ዓላማ እናስብ። እሱ ያበረታናል። አእምሯችን የጀመርነውን መንገድ እንደማያዋጣና ማቆም እንዳለብን ከነገረን መልሰን እንዲህ እንበለው፣ ይሄ ሩጫ እኮ ለነገይ ነው፣ ለምወዳቸው ስል ነው ምራመደው፣ የፈለገ ህመም ቢበዛ አላቆመውም እንበለው። ይህንን ንግግር ነው በተደጋጋሚ ከራሳችን ጋር ማውራት ያለብን። እስከ መቼ ካልን ደግሞ የቀድሞ ማንነታችን በእኛ ተስፋ ቆርጦ እስከ ወዲያኛው እስኪፋታን ማለት ነው። በህይወታችን ለሚሆኑ ነገሮች መጥፎም ይሁኑ ጥሩ ኃላፊነትን እንውሰድ። ለሚሆኑ ነገሮች ሰዎችን ከመውቀስ ይልቅ እንዴት ማስተካከል እንደምንችል እናስብ። ግባችን ላይ መድረስ ካልቻልን የየቀኑ እርምጃችን ላይ መለወጥ ያለብንን ነገር እንፈትሽ። አጠገባችንን፣ ጓደኞቻችንን እንመርምር። የለውጣችን መፍትሄና ዋና መሳሪያ በሰዎች እጅ ላይ እንደሆነ ካሰብን በፍጹም ህልማችንን ማሳካት አንችልም። ነገር ግን ኃይሉ እጃችን ላይ እንደሆነ ባስተዋልንበት ቅጽበት ወደፊት የምንደርስበት መንገድ ወለል ብሎ ይታየናል። በህይወታችን የሚሆኑ ነገሮችን በሙሉ መቆጣጠር እንችላለን ማለት አይደለም። ህይወት ለምትወረውርብን ነገሮች ግን የምንሰጠውን ምላሽ መወሰንና መምረጥ እንችላለን። ማንም ሊያድነን እንደማይመጣ ባመንበት ቅጽበት አንዳች ታላቅ ነፃነት ይከበናል። ማንንም ሳንጠብቅ፣ ማንንም ሳንወቅስ፣ ምንም አይነት ተአምር እስኪመጣ ሳንጠብቅ የምንኖረውን ኑሮ አስቡት። ስኬት በአንድ ጀንበር አይመጣም። በየቀኑ ወደፊት መግፋት፣ መታገልና ጽናትን ይጠይቃል። በየዕለቱ ነገ ዋርካ የሚሆኑ ችግኞችን ነውና የምታሳድጉት፣ በብልሃትና በጥበብ ተንቀሳቀሱ። እነዛ ችግኞች ቀናቸው ሲመጣ ማደጋቸው አይቀርም። ያንን በሚገባ አመኑ። አሁን በምንም ሁኔታ ውስጥ ብትሆኑ የወደቀ የተረሳ ትንሽ የሆነ ቦታ ላይ ነኝ ብላችሁ ልታስቡ ትችላላችሁ። ነገር ግን ቀና ለማለት ለመለወጥ ወስኑ። ያንን ምርጫ ምረጡ። ነገር ግን መጀመሪያ ያለባችሁ ያላችሁበትን መራር እውነታ በመቀበል ነው። ማንም ሊያድናችሁ አይመጣም። የመጨረሻውን ሳቅ ለመሳቅ የምትታገሉት እናንተ ብቻ ናችሁ። ስለዚህ ምን ታደርጋላችሁ? ማለቃቀስና ሰበብ መደርደር ትቀጥላላችሁ? መጠበቅ፣ ሰዎችን መውቀስ አታቆሙም? ወይስ መስታወት ፊት ቆማችሁ ፊት ለፊት ከምታዩት ሰው ጋር አይን ላይን ተፋጣችሁ እንነሳ እናድርገው ብላችሁ እውነታውን ትጋፈጡታላችሁ? ያ ቅጽበት ነው ሁሉንም ነገር እስከ ወዲያኛው የሚለውጠው። ምክንያቱም ያኔ ፍርሃት የለም፣ አይሆንም መባል የለም፣ የሚያሰጋን አንዳች ነገር አይኖርም። በትግል ውስጥ ቆዩ። ዲሲፕሊናችሁን ተገዙለት። መዳረሻችሁን ከናንተ በላይ ማንም አይፈልገውም። ማንም በእናንተ መንገድ አይጓዝም።
ያ ሐሳቤ ነው እንግዲህ ካሰባችሁትም በላይ የሆነውን ሕይወት የሚሰጣችሁ። ስለዚህ ወደዛ ውጡ፣ ጠንክራችሁ ትጉ። አስታውሱ፣ ማንም ለእናንተ አይመጣም። ነገር ግን እናንተ ከህልማችሁ ለመድረስ ከምታስቡት በላይ ኃይሉ አላችሁ። የዛሬውን አበቃን። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ በቀጣይ የምንለቃቸውን ሌሎች የህይወት ትምህርት የሆኑ ቪዲዮዎችን ተከታተሉ። እናመሰግናለን።